ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔና ሰዓዳ ዛሬ ጥያቄ ልንጠያየቅ ነው የመጣ ነው። ስንቶቻችሁ ነው ዩቲዩብ ቻናል እንዳለኝ አታውቁም? እየገባችሁ ፕሮፋይል ስራ አለ ሰብስክራይብ አድርጉኝ። ጥያቄውን ይጠይቁናል። ጥያቄው ያልመለሰ ሰው ትክክለኛ ጥያቄ ነው፣ በህይወታችን ያሳለፍነውን ነገር ትክክለኛ ጥያቄ ነው የምንጠየቀው። ስለዚህ ያልመለሰ ሰው ቅጣት አለ ማለት ነው። ያልመለሰ ሰው ይቀጣል። በህይወትሽ የተከፋሽበት ቀን? በህይወት የተከፋበት ቀን ብዙ ነው እንዴ? በጣም 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 የሰው ልጅ እኮ ይከፋል፣ ግን በቃ በህይወትሽ ተደስተሽም ምን ብለሽም ብቻ ማትረሹ በቃ ያለቀሽበት ሌላ በስንት አመትሽ ፍቅር ጀመርሽ? ታዲያ የኔ ፍቅረኛ ቀርቤልኝ ገና ልጅ ነኝ ማለት ነው። ሪል ነገር ላልጅ ነኝ እኔ ማለት አይቻልም። ማውሰድ በቃ ማሽታ ይቻላል። የለም እኔ ገና 12 አመቴ ነው። ፍቅረኛም አልደረስኩም። እሺ ሳዳ ኦኬ፣ ለመጀመሪያ ከሀገር ስትወጪ ምን ተሰማሽ? ምን ተሰማኝ? ከሀገር ስወጣ ሪፖርት እያለሽ መውጣት ስታስቢ እርግጠኛ እንደምትሄጂ ስታውቂ ምን ተሰማሽ? ያው ቅር ማንን ነበር ያሰብሽው? እናቴን አስባለሁ። ቅር ይሻላል። ሁሉም የሚሰማው ስሜት ልክ እንደዚህ ነው። ቀላል ጥያቄ ነው። እሺ በህይወትሽ በቃ ባላደረኩት ብለሽ የምትጸጸችበት ቀን አለ ወይም ደግሞ ባላደረኩት ብለሽ እኔ አንቺ ደግሞ አንቺ ሳለ በህይወትሽ ባላደረኩት ከባድ ነገር በቃ የሆነ ባላደረኩት ሳውዲ አረቢያ ሄጄ ልጅቷ አብረን የምንሰራው ልጅ አብረን የምንሰራው ልጅቷ ማለት ነው። ከዛ አብረን ስንሰራ ምናምን እኔ ልጅ ስለነበርኩኝ አብረን አውርተን አንቺ ጋር መሄድ እፈልጋለሁ መስራት ውጭ ምናምን ብያት እሺ ብላኝ፣ ከዛ በኋላ እኔ አመቻችና ደውዬልኝ ብላኝ ውጭ ወጥቼ ደውዬላት እሷ ሰዎቹ ጋር ደውላ ያስያዘችኝ ቀን የዛኔ ባልወጣሁ ያበቃች ብዙ ታሪክ ነው። አሲዛ በቆዳ ጫማ መጥቼ በሽንት ቤት ጫማ ኢትዮጵያ ገብቻለሁ። ያው ሰው አትመኑ ለማለት ነው። ግን ታሪክ ብዙ ነው። ተጣላሽው ሰው አለ? ባልተጣላው ብለሽ ማኒ አለ ማነው? አጋጣሚ ይቅርታሽ ማን ነው? በምን ተጣላችሁ? በሰው እና እኮ የተጣላችበት ምክንያት እኮ መናገር አለባት። እኔ በህይወቴ የተጣላሁ ሰው ፍቅር በስንት አመትሽ ፍቅር ጀመርሽ? እኔ መቼም የለኝም አትይም ስለማለት ኧረ የለኝም። በስንት አመትሽ ስለማውቅ ምን አለኝ እንዴ? እኔ የት አለ ነበረኝ? የት አለ? እኔ እራሱ አላውቅም እንዳለ። መዋሸት አይቻልም። ትቀጫለሽ ካላስ ትቀልጃለሽ እንዴ? ይሄ ቪዲዮ እኮ ሲለቀቅ ያየዋል ታዲያ እኮ አሁን ላይ። በስንት አመትሽ? እኛ እኮ ለምን ተጣላሽ እንዴት ተጣላሽ አይደለም፣ በስንት አመትሽ ጀመርሽ? እሱ እድሜሽን ያውቃል እንዴ? አላስታውስም። ኦኬ ስንት ፍቅረኛ ነበረሽ ከዚህ በፊት? እኔ እሱም ዝም ብዬ ትቼው ነው የመጣሁት። ለምን ይዋሻላል? ፍቅረኛ የሚባል ነገር አለ እንዴ? ግን እኔ ፍቅረኛ አልወድም። ግን የመጀመሪያ እሷ ነው የምጠይቀው። የመጀመሪያ ያኔ የፍቅር ጥያቄ ተጠይቀሽ ታውቂያለሽ? ኧረ ማት ብዙ ጊዜ ተጠይቄ ያውቃለሁ። እንዴ ሴት ልጅ አይደለች እንዴ?
ሴት ልጅ አይደለች እንዴት ቢያንስ ከመቶ አትጠይቅም? ይበልጣሉ። ደግሞ ጎበዝም ስለሆነች ይባላል። ወንድ ልጅ ደግሞ በዚሁ አጋጣሚ አልተያዘችም። የወደፊት ባል ውሰዱ ተይዣለሁ። ውሰዱ ይኸው ቀለበት ውሰዱ። አልተያዘችም። የላት ተይዣለሁ። በልጅነትሽ ከብት ጠብቀሽ ታውቂያለሽ? እኔ አንድ ጊዜ እናቴ እንጀራ እየጋገረች በጎች ጠብቂልኝ ብላኝ ከዛ አላወኳቸውም። እህል ገብተው ሲበሉ ከዛ ሲበሉ አላወኳቸውም። እኔ በአመት አንድ ጊዜ ነው ሊሄድ የምችለው እናቴ ጋር። ከዛ ጠብቂልኝ እኔ አግጄ አላውቅም። አንድ ቀን ብትጠብቂ አሁን እንደዚህ ብትይ ይሰድቡሻል። ግን ካላወቅሽ አላወቅሽም ነው እና ጠብቄ አላውቅም። እሺ ሳዳስ ምን ጠብቀሽ ኧረ እኔ እረኛ ነኝ። የገጠር ልጅ ነኝ። አረቱ ሰው ጠይቀኛለሽ። ከእናትሽና ከአባትሽ ማንን አምልጠሽ ትወጃለሽ? እኔ ይሄ እኮ ለመጣላት ነው። እናቴ ነው። አባቴንም እወደዋለሁ። ያው የማንኛውም ሰው በጣም የሚያመዝንበት አለ። እናቴ በጣም የዋህ የምትወደድ አይመስለኝም። አባትሽ አይወደድም? ይወደዳል ግን እናንተ እንዳትንሸር እንዳትረዱ እና እናቴ በጣም የዋህ ናት። ጥሩ ሴት ናት። በጣም በጣም የምወደው እናቴ ነው። አባቴንም እወደዋለሁ። ኦኬ ቤተሰቦችሽን ዋሽተሻቸው ታውቂያለሽ? እኔ ቤተሰብ የዋሸሁት ቤተሰብ ዋሻል እንዴ? ቤተሰቦችሽን ዋሽተሽ ታውቂያለሽ? እኔ ብዙ ውሸት በነገራችን ላይ አልዋሽም። ብዙ ውሸታ ማለት ነው። አይመጣልኝ የዋሸሁበትን ቀን አላስታውስም። ግን እናቴን እንቁላል ሰርቄ ሽጬ አውቃለሁ። ሽጬ የሆነች የምታምር የሆነ እንትን ማጨሻ ጋቻለች አይደለ? ገዝቼ እንደውም ቤት ነው ይዤ የሄድኩት። ያው ነው ግን ሰርቄ የእንትን ማለት ስጦታ የመስጠት እንደዛ እንትን እንጂ ግን ብዙ ውሸታ ማለት ነው። አልዋሽም። ስንት ወንድሞች አሉሽ? እንጂ ይሄ ጥያቄ ነው እንደ መቅደታ እንጂ። ኦኬ ፍቅረኛሽ ጋር የመጀመሪያ ፍቅረኛሽ ጋር ለምን ተለያያችሁ? ፍቅረኛ ጋር ለምን ተለያየት ነው? ፍቅረኛ አይደለም ባል ላገባው ነበረ። ከዛ ላገባው ነበረ ቀለበት ምናምን ተደረገ። ከዛ እኔ ወደዚህ መጣሁ። ትተሽው ነው? ከዛ ቀለበት ከተደረገ እንዴት ነው ይችላል? በቃ አሁን ይደውልልሻል? አይደውልም። አሁን ብታገኙ ሊለምንሽ ለምን አልፈልግም። እኔ አንድ ሰው ከተውኩት አልፈልግም። በእንትኑ ሊያልቅ ነው። ለማንኛውም የእኛ ምስጢር መስማት ከፈለጋችሁ ሰብስክራይብ እያላችሁ ሰብስክራይብ አድርጉኝ። ኢትዮቤን ሰብስክራይብ አድርጉኝ። አካውንቴን ደግሞ ቲክቶክ አካውንቴን ላይክ እና ኮፒ ሊንክ አድርጉኝ። እንወዳችኋለን። አበረታቱን፣ ሀሳብ ስጡ። እናመሰግናለን። ባይ ባይ። ሳደቸው ባይቸው እንጂ ባይ ቻው። ወደዚህ እናመሰግናለን። እንወዳችኋለን። ሰብስክራይብ እያደረጋችሁ ተከታተሉን፣ አበረታቱን። አዲስ ጀማሪ ነን። ሀሳብ አስተያየት ካላችሁ በኮመንት ላይ አስታውቁን። ለነበረን ቆይታ በጣም እናመሰግናለን። ቻው ቻው። እስኪ ቆይ እንየው።